ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 25 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች እንደምናመሻችሁ። ቦን ከተማ ከሚገኘው የዶች ቨለ ዲደብሊው የቀጥታው ስቱዲዮ ለአንድ ሰዓት የሚዘልቀው ስርጭታችን ነው ጀመረ። ለዓለም ዜናዎቹ ነጋሽ መሐመድ ከዝግጅቶቹ ጋር ለመስተንግዶ ሸዋ እየለገሰ በስቱዲዮ እንገኛለን። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከቀትር በኋላ ለጋዜጠኞች መግለጫ ሰጥተዋል። በስፍራው የተገኘው ዘጋቢያችንን አነጋግረናል። ብሔራዊ ምርጫ ቦርድ ያዘጋጀው የምርጫና የፖለቲካ ፓርቲዎች ረቂቅ ሕግ ከ33 ፓርቲዎች ተቃውሞ እንደገጠመው እንዲሁም በሲዳማ ዞን በተከሰተውና ከ50 በላይ ሰዎች ሕይወት በጠፋበት ግጭት የተጠረጠሩ ዛሬ ፍርድ ቤት መቅረባቸውን የሚያስቃኙ ዘገባዎችም ደርሰውናል። አረና ትግራይ የመገንጠል ሀሳብ የሚያቀነቅኑ ኃይሎች ያላቸውን አውግዟል። በአፋር ክልል አሳይታ ውስጥ በሚገኝ የስደተኞች መጠለያ ከባድ ንፋስ ጉዳት ያደረሰባቸው ወገኖች እርዳታ እንዳላገኙ አመልክተዋል። እማኞችን አነጋግረናል። ሁሉም የዓለም ዜናን በሚከተለው የምሽቱ የዜና መጽሔት ተካቷል። የዕለተ ሐሙስ ሳምንታዊ የባህል መሰናዶም ተጠናቅሯል። ሁሉንም ለመከታተል እንዲያመቻችሁ የምንገኝባቸውን የሞገድ መስመሮች ላስታውሳችሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ፣ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ እንገኛለን። በኢንተርኔትም ከድረገጻችን ወይንም DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ማድመጥ ይቻላል። DW አማሪክ ብላችሁ በፌስቡክም ብትፈልጉን የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ተከታተሉ፣ አስተያየቶቻችሁንም ላኩልን። አድማጮች፣ ከሁሉም ቀዳሚው የዓለም ዜና ነው። ነጋሽ ተዘጋጅቷል። መልካም ቆይታ። የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግሥት ተቃዋሚ ፓርቲዎች የሀገሪቱን ብሔራዊ ምርጫ ቦርድን በከሃዲነት ወቀሱ። የ33 ተቃዋሚ ፓርቲዎች ተወካዮች ዛሬ እንዳሉት ምርጫ ቦርድ በቅርቡ ለሕዝብ ተወካዮች ምክር ቤት ያቀረበው ረቂቅ ሕግ አፋኝ ነው። የየመን ሁለተኛ ትልቅ ከተማ አደንን ያሸበረው ቦምብና ሚሳኤል 50 ያክል ሰዎች ገደለ፣ በርካታ ቆሰለ። ከሟች ቁስለኞቹ አብዛኞቹ ፖሊስና ወታደሮች ናቸው። ዩናይትድ ስቴትስ በኢራን ውጭ ጉዳይ ሚኒስትር ላይ ማዕቀብ መጣሏን ቴህራን አጥብቃ ተቃወመች። ዜናው በዝርዝርም የኢትዮጵያ መንግሥት ተቃዋሚ ፓርቲዎች በሀገሪቱ ብሔራዊ ምርጫ ቦርድን ከካደን በማለት ወቀሱ። የ33 ተቃዋሚ ፓርቲ ተወካዮች ዛሬ በጋራ እንዳሉት ብሔራዊ ምርጫ ቦርድ ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት ያቀረበው የምርጫና የፓርቲዎች አደረጃጀት ረቂቅ አዋጅ ፓርቲዎቹ ከቦርዱ ጋር ከተነጋገሩበትና ከሚያውቁት ረቂቅ ውጭ ነው። ለምክር ቤት የቀረበውን ረቂቅ ተቃዋሚ ፖለቲከኞቹ ነባር የፖለቲካ ፓርቲዎችን የሚያከስም፣ አዳዲሶችም እንዳይታሰቡ የሚያደርግ፣ የዜጎችን የመደራጀት የመምረጥና መመረጥ መብት የሚቃረን አፋኝ ሕግ በማለት አጣጥለው ነቅፈውታል። በደቡብ ኢትዮጵያ ርዕሰ ከተማ ሐዋሳ ጨምሮ በሲዳማ ዞን በተለያዩ ከተሞች ሰሞኑን በደረሰው ደም አፋሳሽ ግጭት የተጠረጠሩ 9 ሰዎች ዛሬ ፍርድ ቤት ቀረቡ። በግጭትና ግድያው ተጠርጥረው ከተያዙና ዛሬ ፍርድ ቤት ከቀረቡት መካከል የሲዳማ ሚዲያ ኔትወርክ ዋና ሥራ አስኪያጅ ጌታሁን ደጉዬ፣ ምክትላቸው ታሪኩ ለማና አንድ የቦርድ አባል ይገኙባቸዋል።
ፖሊስ ዛሬ ሐዋሳ ላስቻለው የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት እንዳመለከተው ሰዎቹ ባለፈው ሐምሌ 11 እና በተከታታይ በነበሩ ቀናት በተከሰቱ ሁከቶች ለጠፋው ሕይወትና ንብረት ተጠያቂዎች ናቸው ብሎ ይጠረጥራቸዋል። በተጠርጣሪዎቹ ላይ ክስ ለመመስረት መረጃዎችን ለማሰባሰብ ተጨማሪ ጊዜ እንዲሰጠውም ፖሊስ ጠይቋል። ተጠርጣሪዎቹም የፖሊስ ክስና አቤቱታን አልተቀበሉትም። የተያዙበትም ከሕግ ይልቅ ፖለቲካዊ ይዘት ያለው ምናልባትም በከፍተኛ ባለሥልጣናት ትዕዛዝ የተፈጸመ ነው ብለው እንደሚያስቡ ለፍርድ ቤቱ አስታውቀዋል። በምርመራው ሂደትም ዛቻን ጨምሮ የተለያዩ በደሎች እንደደረሰባቸው ለፍርድ ቤቱ አመልክተዋል። ፍርድ ቤቱ የእስረኞቹ ይዞታ እንዲሻሻል አሳስቦ ፖሊስ በ10 ቀን ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለነሐሴ 6 2011 ተለዋጭ ቀጠሮ ሰጥቷል። በሱዳኗ የሰሜን ኮርዶፋን ግዛት ርዕሰ ከተማ አልኡቤይድ ውስጥ ባለፈው ሰኞ ለተቃውሞ የተሰለፉ ተማሪዎችን የገደሉት የፈጥኖ ደራሽ ጦር ባልደረቦች መሆናቸውን አንድ የሀገሪቱ ወታደራዊ ምክር ቤት አባል አመኑ። አልኡቤይድ ውስጥ የዳቦ እጥረትና የኑሮ ውድነትን በመቃወም ባለፈው ሰኞ አደባባይ በወጡ ተማሪዎች ላይ በተከፈተ ተኩስ 6 ሰዎች ተገድለዋል። ከሟቾቹም 4ቱ ዕድሜያቸው በአስራዎቹ ክልል ውስጥ የሚገኝ የአንድ ትምህርት ቤት ተማሪዎች ናቸው። የሰሜን ኮርዶፋን አገረ ገዢ እና ሌሎች የሱዳን ከፍተኛ ባለሥልጣናት ጸጥታ አስከባሪዎች ተኩስ የከፈቱት የተቃውሞ ሰልፈኞቹ መሃል የነበሩ ወሮ በሎች አንድ ባንክ በመዝረፋቸውና ሁለተኛውን ለመዝረፍ በመሞከራቸው ነው ብለው ነበረ። ተኩስ ስለከፈቱት የጸጥታ አስከባሪዎች ማንነት ግን በግልጽ የተናገረ አልነበረም። የወታደራዊ ሁንታው አባል ጄኔራል ጀማል ዑመር ዛሬ እንዳሉት ግን ገዳዮቹም የፈጥኖ ደራሽ ጦር ባልደረቦች ናቸው። ተኩስ የከፈቱትም የአዛዦቻቸውን ትዕዛዝ ጥሰው በግላቸው ነው። ተማሪዎቹን ገለዋል ተብለው የተጠረጠሩት ወታደሮች መያዛቸውንም ጄኔራሉ አስታውቀዋል። ይህ በእንዲህ እንዳለ ባለፈው ሰኞ ቢያንስ 4 ተማሪዎች የተገደሉበት የአልኡቤይድ ትምህርት ቤት ላልተወሰነ ጊዜ መዘጋቱን የትምህርት ቤቱ አስተዳዳሪዎች አስታወቁም። አውሳፋ የተባለው ትምህርት ቤት መምህራንና የተማሪዎች ወላጆች እንዳያስታወቁት ተማሪዎቹ ባልንጀሮቻቸው ከተገደሉና ከቆሰሉ በኋላ ወደ ትምህርት ቤት መሄድ ከሄዱም ስለ ሟች ቁስለኞች ባልደረቦቻቸው መወያየትና መዘመር እንጂ መማር አልቻሉም። የትምህርት ቤቱ ርዕሰ መስተዳድር እንዳሉት ደግሞ ተማሪዎቹ ውስጣዊ ስሜታቸው ክፉኛ ተጎድቷል። ወደ ክፍል በገባው ቁጥር ተማሪዎችን የማገኘው የሀገር ፍቅር ቀስቃሽ መዝሙሮችን ሲዘምሩ ነው። ስለተሰዉት ባልንጀሮቻቸው ማወቅ እንጂ መደበኛ ትምህርት መከታተል አይፈልጉም። ስለ ሀገሪቱ ማወቅ ይፈልጋሉ። እንደተረዳሁት ተማሪዎቹ ልባቸው ተነክቷል። ኮርዶፋን ውስጥ በደረሰው ግድያ ክፉኛ ደንግጠዋል፣ አዝነዋልም። ከ2 ሳምንት ግድም በፊት በቦምብ የቆሰሉት የሶማሊያ ርዕሰ ከተማ የሞቃዲሾ ከንቲባ አብዱራህማን ዑመር ኦስማን አረፉ። አክራሪው የሶማሊያ ደፈጣ ተዋጊ ቡድን አሸባብ ያዘመታት አንዲት አጥፍቶ ጠፊ ባለፈው ሐምሌ 17 ከንቲባው ጽሕፈት ቤት ውስጥ ባፈነዳችው ቦምብ 6 ራሷን አጥፍታ ከንቲባውንና ሌሎች ሰዎችን ክፉኛ ቁስላ ነበረ። ከንቲባው ዶሃም ቀጠር ውስጥ በሕክምና ሲረዱ ነበረ። ዛሬ ሞቱ። ከንቲባ አብዱራህማን እንደ ጎርጎሪያኑ አቆጣጠር በ1990ዎቹ ወደ ብሪታንያ ተሰደው እዚያው ተምረው ወደ ሀገራቸው የተመለሱት ከጥቂት ዓመታት በፊት ነበረ። የየመን ስደተኛ መንግሥት ዋና የእዝ ማዕከል አደን ዛሬ በአጥፍቶ ጠፊዎች ቦምብ፣ በሸማቂዎች ሚሳኤል፣ በውጭ ወታደሮች የውጊያ ዝግጅት ስትረበሽ ዋለች። የየመኗ ሁለተኛ ትልቅ ከተማ አደን አጥፍቶ ጠፊዎች በአንድ አውቶቡስ በቤት መኪናና በ3 ሞተር ብስክሌቶች ላይ የጫኗቸውን ቦምቦች አንድ ፖሊስ ጣቢያ ቅጥር ግቢ ውስጥ አፈንድተው በትንሹ 13 ሰው ገድለዋል፣ 22 አቁስለዋል።